መከላከያ ኃይላችን አየር ኃይልና መካናይዝድ በትብብር ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የዕለቱን ዋና ዋና የሀገር ውስጥና የውጭ ሀገር መረጃዎች ይዘንላችሁ ቀርበናል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ አቶ ውሸቴ ደምለውና የጸጥታ ኃላፊ ኮሎኔል ደመቀ ዘውዱ በሸረሪና ተገኝተው ወታደራዊ እንቅስቃሴዎችንና ከተቃዋሚ ኃይሎች የተያዙ የጦር መሳሪያዎችን ጎብኝተዋል። የመንግስት መገናኛ ብዙሃን ባወጣው ዘገባ በውጊያው ወቅት የተማረኩ በርካታ የቡድንና የነፍስ ወከፍ መሳሪያዎችን ይፋ አድርጓል። በተማረኩ መሳሪያዎች መካከል የጸረ አውሮፕላን መሳሪያዎች ዙ-23፣ የሮኬት መተኮሻዎች፣ የሞርታር አይነቶች፣ የጸረ ታንክ ሚሳኤል ሲስተምና በርካታ AK-47 የነፍስ ወከፍ ጠመንጃዎች ይገኙበታል። በሌላ በኩል ኢትዮጵያና አሜሪካ በሁለቱ ሀገራት መካከል ያለውን የመከላከያና የደህንነት ትብብር ወደ ላቀ ስትራቴጂካዊ ደረጃ ለማሳደግ ስምምነት ላይ ደርሰዋል። በፔንታጎን በተካሄደው ከፍተኛ የምክክር መድረክ ኢትዮጵያን ልዑክ በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የመሩት ሲሆን ከአሜሪካ በኩል ደግሞ የአፍሪካ ጉዳዮች ምክትል ረዳት የመከላከያ ሚኒስትር ብሪያን ጄ ኤሊስ መርተውታል። ይህ ስምምነት በሁለቱ ሀገራት ወታደራዊና ዲፕሎማሲያዊ ግንኙነት አዲስ ምዕራፍ የሚከፍት ሲሆን በአፍሪካ ቀንድ ያለውን ሰላምና መረጋጋት ለማጠናከር ያለመ ነው። በመጨረሻም የኢትዮጵያ ባህር ኃይል በቴክኖሎጂ የበለጸጉና በራስ ሰር ወይም በአርቲፊሻል ኢንተለጀንስ የሚሰሩ አልባሳት አልባ የባህር ላይ ተሽከርካሪዎችን ታጥቆ አቅሙን ለማጠናከር ዝግጅት እያደረገ መሆኑ ተገልጿል። ይህ አርቲፊሻል ኢንተለጀንስ የሚጠቀመው ቴክኖሎጂ በአፍሪካ አህጉር ውስጥ ባሉ ባህር ኃይሎች ዘንድ ገና ያልተለመደና አዲስ እንደሆነ ተጠቅሷል። የባህር ኃይሉ ይህንን ዘመናዊ ቴክኖሎጂ ዝግጅት የሚያደርገው የሀገሪቱን የባህር ላይ ሉዓላዊነትና የረጅም ጊዜ ስትራቴጂካዊ ጥቅሞች በዘላቂነት ለማስጠበቅ እንደሆነ ተገልጿል። በቅድሚያ ወዳረግነው ወደ ሀገር ውስጥ የደህንነት መረጃችን ስናልፍ በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በታጠቁ ኃይሎች በተፈጸመ ጥቃት የባንክ ሰራተኞች ሕይወት ማለፉ ተሰማ። ጥቃቱ የተፈጸመው ሰራተኞቹ ከባንክ በተሰበሰበ ከፍተኛ መጠን ያለው ገንዘብ ይዘው በመጓዝ ላይ በነበሩበት ወቅት መሆኑን የነዋሪ ምንጮች ገልጸዋል። በዚህ ጥቃት የኦሮሚያ ህብረት ስራ ባንክ ጊዳ አያና ቅርንጫፍ ዋና ስራ አስኪያጅ አቶ ማሙሽ ማሩና የሐዋሽ ባንክ ጊዳ አያና ቅርንጫፍ ዋና ኦዲተር አቶ ለማ መንግስቱን ጨምሮ በርካታ ሰዎች ሕይወታቸው አልፏል። ጥቃቱን ፈጻሚዎቹ ታጣቂዎች ከዚህ ቀደም በካንጋ ጊቤና በነቀምቴ ከተማ ተመሳሳይ የደፈጣ ጥቃቶችን ሲፈጽሙ እንደነበር የሚጠቀስ ሲሆን አሁንም በባንክ ተሽከርካሪው ላይ ጥቃት ካደረሱ በኋላ የተጫነውን ገንዘብ ዘርፈው ማምለጣቸው ተገልጿል። በቀጣይ ደግሞ በቀይ ባህርና በአፍሪካ ቀንድ ቀጠና ላይ ከፍተኛ ተጽዕኖ ሊያሳድር ስለሚችለው የኤርትራ የፖለቲካ ሁኔታ የወጣን አዲስ ትንተና እንመለከታለን። የወጣው የፖለቲካ ትንተና እንደሚያመለክተው ኤርትራ እንደ አውሮፓውያን አቆጣጠር በ1993 የነጻነት ዘመን ጀምሮ በፕሬዝዳንት ኢሳያስ አፈወርቂ ፍጹማዊ አመራር ስር ብትቆይም እስካሁን ድረስ ግልጽ የሆነ ህገ መንግስታዊ የስልጣን ሽግግር መዋቅር ወይም የተሾመ ምክትል ፕሬዝዳንት የላትም። ይህ ተቋማዊ አሰራር አለመኖሩ በሀገሪቱ የፖለቲካ ምህዳር ውስጥ አራት ዋና ዋና ስጋቶችን ደቅኗል። አንደኛ፣ በገዢው ህግደፍ ወይም ደግሞ ህዝባዊ ግንባር ለዲሞክራሲና ፍትህ ፓርቲ አመራሮች እና በከፍተኛ ወታደራዊ አዛዦች መካከል የስልጣን ሽኩቻ ሊቀሰቀስ ይችላል። ሁለተኛ፣ በውጭ ሀገር የሚኖሩ ኤርትራውያንና የፖለቲካ ተቃዋሚዎች በሂደቱ ላይ ተጽዕኖ ለማሳደር ቢሞክሩም በሀገር ውስጥ ጠንካራ መዋቅር በመኖሩ ሂደቱን ውጥንቅጥ ሊያደርገው ይችላል። ሶስተኛ፣ ኤርትራ በቀይ ባህር ዳርቻ የምትገኝ ስትራቴጂካዊ ሀገር በመሆኗ የሚፈጠር አለመረጋጋት የዓለም አቀፍ የንግድ መስመርና የባህር ላይ ደህንነትን አደጋ ላይ ይጥላል። አራተኛ፣ እንደ ኢትዮጵያ፣ ሱዳንና የገልፍ ሀገራት ያሉ ቀጠናዊ ኃይሎች የራሳቸውን ብሔራዊ ጥቅም ለማስከበር በሚያደርጉት እንቅስቃሴ አካባቢው የኃይል ፍልሚያ መድረክ ሊሆን እንደሚችል ተጠቅሷል። አሁን ደግሞ ወደ ስትራቴጂካዊ የልማት ዜናችን ስናልፍ ግሎባል ፋየር ፓወር ይፋ ባደረገው የ2026 አዲስ መረጃ መሰረት ኢትዮጵያ በ180 ሚሊዮን ኪሎ ሜትር የሚሸፍን የመንገድ አውታር በመገንባት አፍሪካ ሶስተኛ ደረጃን ይዛለች ብሏል። በዚሁ ዘገባ መሰረት ደቡብ አፍሪካ በ750 ሺህ ኪሎ ሜትር አንደኛ፣ ናይጄሪያ በ195 ሺህ ኪሎ ሜትር ሁለተኛ ደረጃን ሲይዙ ኢትዮጵያ ደግሞ ኬንያን በ18548 ኪሎ ሜትር ብልጫ በመውሰድ ሶስተኛ ደረጃ ላይ ተቀምጣለች። በዓለም አቀፍ ደረጃም ኢትዮጵያ 30ኛ ደረጃን ያዘች ሲሆን እንደ ሱዳን 100ኛ፣ ኤርትራ 118ኛና ሶማሊያ 121ኛ ካሉ የጎረቤት አገራት ጋር ሲነጻዘር በከፍተኛ ደረጃ የምትበልጥ መሆኗ ተገልጿል። የመንገድ መሰረተ ልማት ለህዝብና እቃዎች እንቅስቃሴ፣ ኢኮኖሚ እድገት እንዲሁም ለሀገር መከላከያና ወታደራዊ ዝግጁነት ወሳኝ ድርሻ እንዳለው ትንተናው ይጠቁማል። በሌላ ዜናችን የትግራይ ኮሙኒኬሽን ቢሮ መግለጫ እንመለከታለን። በመጨረሻም የትግራይ ክልል ኮሙኒኬሽን ቢሮ ኃላፊ ዶክተር አብርሃም ሀጎስ በሰጡት መግለጫ በአሁኑ ወቅት ያለው የፖለቲካ ስርዓት ለትግራይ ህዝብ ብቻ ሳይሆን ለአማራና ለሌሎችም ህዝቦች ስጋት እየሆነ መምጣቱን ገልጿል።
ኃላፊው አክለውም ስርዓቱ ሀገሪቱን እስከ ማፍረስ የሚያደርስ አደጋ እያመጣ በመሆኑ በሰሜንም ሆነ በደቡብ ያሉ የኢትዮጵያ ህዝቦች ተደራጅተውና ተባብረው ስርዓቱን ማስወገድ እንዳለባቸው ጥሪ አቅርበዋል። ለዛሬ ያዘጋጀንላችሁ አዳዲሶቹ መረጃዎችና ትንታኔያቸው እነዚህን ይመስሉ ነበር። በዛሬው ዜናችን በተለይም በኤርትራ ስልጣን ሽግግር ስጋትና በሀገራችን የመንገድ መሰረተ ልማት እድገት ላይ ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልን። ከውጭ ወዳገኘነው መረጃ ስናልፍ በሌላ በኩል በቱርክና በሶሪያ ድንበር አካባቢ ያለው ወታደራዊ ውጥረትና የደህንነት ስጋት አሁንም በከፍተኛ ሁኔታ እንደቀጠለ ይገኛል። ቱርክ በሰሜናዊ ሶሪያ የምታካሂደው ወታደራዊ እንቅስቃሴ የድንበር ጥበቃ ፍላጎቷና በስፍራው ከሚንቀሳቀሱ የተለያዩ ጠባቂ ቡድኖች ጋር ያለው ግጭት በቀጠናው ላይ ትልቅ ወታደራዊ ፍጥጫን ፈጥሯል። ይህ ውጥረት ሶሪያ በውስጥ ፖለቲካዊና ወታደራዊ አቅሟ ላይ ከፍተኛ ጫና እንዲያሳድርባት ያደረገ ሲሆን የደህንነት ዋስትና ለማግኘት አዳዲስ ቀጠናዊ ወታደራዊ ህብረቶችን እንድትቃኝ አስገድዷታል። በመካከለኛው ምስራቅና በደቡብ እስያ ቀጠና እየተፈጠሩ ያሉ ደህንነትና የኃይል ሚዛን ለውጦችን ለመቋቋም ሳውዲ አረቢያ፣ ፓኪስታንና ቱርክ የመካ የመከላከያ የጋራ ስምምነት በመሰረታቸው ይታወቃል። የሶስትዮሽ ወታደራዊና ስትራቴጂካዊ ህብረት በአካባቢው ያለውን የኃይል ክፍተት ለመሙላትና ቀጠናዊ ደህንነትን ለማስጠበቅ ያለመ ነው። የሶሪያ የውጭ ጉዳይ ሚኒስትር አሳድ አልሻይባኒ በሰጡት መግለጫ ሶሪያ የዚህ የፓኪስታን፣ ሳውዲ አረቢያና ቱርክ የጋራ የመከላከያ ስምምነት አባል ለመሆን አማራጮቿን እያጠናች እንደሆነ ገልጸዋል። ሚኒስትሩ አክለውም ፓኪስታን፣ ሳውዲ አረቢያና ቱርክ በቀጠናው ውስጥ እጅግ ወሳኝና ተጽዕኖ ፈጣሪ ሀገራት መሆናቸውን በመገንዘብ ሀገራቸው ጉዳዩን በትኩረት እየተከታተለችው እንደሆነ ቢገልጹም እስካሁን ወደ ህብረቱ የመቀላቀል ወይም የመተው የመጨረሻ ውሳኔ አለመወሰኑን አስታውቀዋል። ህወሓት በትግራይ ጊዜያዊ አስተዳደር ስም መግለጫ አውጥቷል። የውጥረት መጨመር ህወሓት በፈረሰው የትግራይ ጊዜያዊ አስተዳደር ኮሚኒኬሽን ጉዳዮች ቢሮ ስም ባወጣው መግለጫ ከፌዴራል መንግስት ጋር ያለው ውጥረት እየተባባሰ መምጣቱን ገልጿል። የፌዴራል መንግስት እንቅስቃሴ የፌዴራል መንግስት በፕሪቶሪያዊ ሰላም ስምምነት መሰረት ውይይት ከማድረግ ይልቅ ወታደራዊ እንቅስቃሴዎችንና የድሮን ጥቃቶችን እያጠናከረ ይገኛል ሲል ከሷል። በምዕራብ ትግራይ ስለተፈጸመ ጥቃት በነሐሴ ወር መጀመሪያ ላይ በምዕራብ ትግራይ ሽራሮ በኩል በደህንነት ኃይሎች ላይ ጥቃት መፈጸሙን የጠቀሰው መግለጫው ክልሉ ከፍተኛ ትዕግስት እያደረገ መሆኑንና ማህበረሰቡም በኢኮኖሚ ማዕቀብና በስነ ልቦና ጫና ውስጥ እንደሚገኝ አስታውቋል። የድሮን ጥቃቶች በመቀሌ ከተማ አካባቢ በሽራሮ በኩል ጠንከር ያሉ የድሮን ጥቃቶች መካሄዳቸው ተዘግበዋል። በሌላ በኩል ኢትዮጵያ በኬንያ ላሙ አካባቢ በሚገነባው ግዙፍ የነዳጅ ማጣሪያ ፋብሪካ ላይ የባለቤትነት ድርሻ ለመግዛት ፍላጎት ማሳየቷ ተገልጿል። እንደ ብሉምበርግ ዘገባና የኬንያ ፕሬዝዳንት የኢኮኖሚ አማካሪ ዴቪድ ኒዲ ማብራሪያ መሰረት አፍሪካዊው ቢሊዮነር አለኮ ዳንጎቴ በምስራቅ አፍሪካ ሀገራት ለሚገነባው የ30 በመቶ ድርሻ ካቀረቧቸው ሀገራት መካከል ኢትዮጵያ፣ ሩዋንዳና ኬንያ ለመግዛት ፍላጎት ካሳዩት ውስጥ ይገኙበታል። ስለ ግዙፍ የነዳጅ ማጣሪያ ፋብሪካ ዋና ዋና መረጃዎች የመዋለ ንዋይ መጠን ፕሮጀክቱ እስከ 20 ቢሊዮን ዶላር ወጪ ይደረግበታል ተብሎ ይገመታል። የማጣራት አቅሙም ፋብሪካው በዴይሊ እስከ 700 ሺህ በርሜል የማጣራት አቅም ይኖረዋል። የመሰረት ድንጋይ የዚህ ግዙፍ የነዳጅ ማጣሪያ ፋብሪካ የመሰረት ድንጋይ የሚመጣው መስከረም ወር እንደሚቀመጥ ተመልክቷል። ይህ ኢትዮጵያ በጎረቤት ሀገር የሚገነባ ግዙፍ የኃይልና የነዳጅ መሰረተ ልማት ላይ ድርሻ ለመያዝ ያደረገችው እንቅስቃሴ ለቀጣይ የነዳጅ አቅርቦቷ ትልቅ አስተዋጽኦ ይኖረዋል ተብሎ ይጠበቃል። የተወደዳችሁ ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ የተመረጡ የሀገር ውስጥና የውጭ ዜናዎቻችን እነዚህን ይመስሉ ነበረ። ከመጨረሻው ስለተከታተላችሁን እጅግ እያመሰገን ለዚህ ቻናል አዲስ ከሆናችሁ ሁሌም ፈጣንና እውነተኛ መረጃ ቀድመው እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ደወል ምልክቷን ተጫኑ። በሌላ መረጃ ሌላ ጊዜ እስክንገናኝ ድረስ ባላችሁበት ሰላም ቆዩ። መልካም ጊዜ